ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታም ስለምታደርጉ ከልብ አመሰግናለሁ። እነሆ በሀገረ መንግስት ግንባታችን ውስጥ የህዝቦች ቁጥር መብዛት የኢኮኖሚው መጠናከርን ተከትሎ የክልልነት ጥያቄ እዛም እዚህም ሲነሳ የምናየው ሀቅ ነው። ወደ ቤተ መንግስታችን ጉዳይ ጣል አድርገን ወደ ቤተ ክህነቱ ደግሞ ስንመጣ ወርሃ ጥቅምትና ግንቦት የርክበ ካህናቱ ሲመጣ ደግሞ በአብዛኛው ምዕመን ከሚነሱ ወይም እየተነሱ ካሉ ጉዳዮች የሀገረ ስብከት ጥያቄ ነው። ጥቂቶች ደግሞ ተሳክቶላቸው የሀገረ ስብከት ጥያቄ ከተሰጣቸው በኋላ አባት ይመደብልን የራሱ የሆነ ጣጣና መዘዝ አለው። የተመደቡ አባቶችን እንቀበላለን አንቀበልም አምባጓሮ ደግሞ ሌላኛው መልካችን ነው። አንዳንዶች በተመደቡ ሀገረ ስብከት አባት ሆነው ተሰጥተው ህዝቡን ወይም ምዕመኑን መጠበቅ ሲኖርባቸው በግዞት ይዘው ሲያስጨንቁ፣ አለፍ ሲልም አንዳንዱም ደግሞ ድምፁን ለማሰማት ወደ ርክበ ካህናቱ በሚመጣበት ጊዜ በጫካ ታግተው የተመለከትናቸው የቅርብ ጊዜ ታሪካችን ነው። በዛውም ጊዜ ደግሞ የጠፋውን በግ ፍለጋ እንደወረደው ክርስቶስ ሁሉ ልጆቻቸውን በአንድነት አስተባብረው አንድ የነበረችዋን ህንፃ ቤተክርስቲያን 3-4 ሲበዛም 20-30 በማድረግ ምዕመኑን እያሰፉ ክርስትናውንም እንደዚሁ እያስተማሩ የጠፋውን መልሰው የመጣውን አጽንተው የቆዩ አባቶችም ያሉን ልጆች ነን። እነሆ ይህንኑ ምክንያት በማድረግ 2017 ወርሃ ግንቦት ርክበ ካህናት የታፈነ እውነትን አንድ ጉዳይ ልንሰማ ፈለግን። በሰሜን ወሎ ሀገረ ስብከት በብፁዕ አቡነ ኤርሚያስ ሲመራ የነበረ ሀገረ ስብከት ነው። ይህ ሀገረ ስብከት በሀገራችን እርስ በርስ ጦርነት ጊዜ እንኳን የሰዎች እልቂት በበዛበት የሰው ልጅ ደም እንደ ውሃ ሙላት በፈሰሰበት በዚያ ጊዜ ቅድስት ቤተክርስቲያን ዛሬም ልጆቿን ያለ ልዩነት ሰው በመሆን ብቻ የአምላክን እንደዚሁ ሕግ ያከበረች በሚል ብፁዕ አቡነ ኤርሚያስን እንደ አራያ እንደ ምሳሌ አለፈ ሲልም ደግሞ ለሽልማት ያበቁ ተግባሮችም ጭምር ነበሩ በቤተ ክህነቱ ያስወደሱ። አሁን ላይ ደግሞ በብፁዕ አቡነ ኤርሚያስ ጋራ የሚሰሙ አንዳንድ ጉዳዮችንም ስንሰማ ቀርበናል። ከዚህም ውስጥ ምናልባትም እንግዲህ ብፁዕ አባታችን ከሀገረ ስብከት ወርደው ወረዳ አካባቢ ተገኙ፣ የመቄት አቀንቃኝ ሆኑ የሚሉ ጉዳዮችን በማህበራዊ ትስስር ገጻችን ስንሰማ ቆይተናል። ይህንን ሰምተን ሳንጨርስ ደብረ ሮሃ ቅዱስ ላሊበላ ሀገረ ስብከት ሆኖ ይሰጠን የሚሉ ድምፆች ደግሞ መሰማታቸውን ሰማንና ይህንኑ የታፈነ እውነት ልናውጣው እንግዳ እዚህ ጋብዘናል። መጋቤ ሐዲስ ሐዋዝ ብርሃን ጫኔ የዚሁ የደብረ ሮሃ ቅዱስ ላሊበላ ተብሎ ሀገረ ስብከት ይሰጠን የሚለው